ብቃት ስኩል የዩቲዩብ ቻናላችን ነው። ለዚህ ቻናል ታዲያ አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። አሁን በቀጥታ ወደ ዕለቱ ትምህርት እንጓዝ። ረቂቅ ስም ወይም የነገር ስም ማለት ምን ማለት ነው? What is an abstract noun? ረቂቅ ስም ወይም የነገር ስም ማለት እንግዲህ እስካሁን በተከታታይ ካየናቸው የአማርኛ ሰዋሰው የስም አይነቶች ውስጥ በአንደኛ ደረጃ የተጸውዖ ወይም የግል መጠሪያ ስምን አይተናል። What is proper noun በሚል በስፋት ማለት ነው። በሁለተኛ ደረጃ ደግሞ የወል ስም ወይም የጋራ ስም What is a common noun በሚል በስፋት አይተናል። ዛሬ በሶስተኛ ደረጃ ከምናየው የስም ምድብ ውስጥ ረቂቅ ስም ወይም የነገር ስም ነው። What is an abstract noun? ትርጓሜ ረቂቅ ስም ማለት በአይን የማይታይ በእጅ የማይዳሰስ ባህሪንና ስራን የሚያመለክት ቃል ሁሉ የነገር ስም ወይም ረቂቅ ስም ይባላል። ምሳሌ ንጽህና፣ ጤና፣ ኃጢአት፣ ጻድቅ፣ ወዳጅነት፣ ጠላትነት፣ ሐሳብ፣ ድምፅ፣ ብርሃን፣ ጨለማ ይህን የመሳሰለ ሁሉ ረቂቅ ስም ይባላል። ረቂቅ ስም የሐሳብ፣ የጥራት፣ የግዛት ወይም ስሜት ስም ነው። የማይታይ የማይዳሰስ ወይም በአካል የማይለካ ነገር ነው። እንደ ኮንክሪት ስሞች ወይም በእንግሊዘኛው ማለት ነው በእጅ እንደሚዳሰሱ ስሞች እንደ መጽሐፍ፣ እንደ ውሻ፣ እንደ ጠረጴዛ፣ ረቂቅ ስሞች ግን የማይዳሰሱ ጽንሰ ሐሳቦች ናቸው። እንግዲህ ትርጓሜው አብስትራክት ናውን ወይም ረቂቅ የነገር ስም ማለት በአይን የማይታይ በእጅ የማይዳሰስ ባህሪንና ስራን የሚያመለክት ቃል ሁሉ የነገር ስም ወይም ረቂቅ ስም ይባላል። ለምሳሌ ጨለማን፣ ብርሃንን አይተናል። ጨለማን አይጨበጥም፣ አይዳሰስም። እነዚህ ቃል በሙሉ ከኮንክሪት ስሞች ውጭ የሆኑት በሙሉ የማይታዩ የማይዳሰሱ እነዚህ የነገር ስም ወይም ረቂቅ ስም ይባላል። ለመሆኑ ረቂቅ ስሞች ለስሜቶች እስቲ እያንዳንዳቸውን እንመልከታቸው። አንደኛ ረቂቅ ስሞች ለስሜቶች እንይ። ረቂቅ ስም ለስሜቶች የሚያመለክተው ትርጓሜው ማለት ነው እና ምሳሌ በአረፍተ ነገር ውስጥ እንመልከት እስቲ። በስፋት እያንዳንዱን በግልጽ እናያለን። ረቂቅ ስም ለስሜቶች ረቂቅ ስም ለምሳሌ ፍቅር የሚያመለክተው What it refers to ጥልቅ ፍቅር። ምሳሌ በአረፍተ ነገር ውስጥ ስናይ ፍቅር ቁስሎችን ይፈውሳል ይላል። እንደሚታወቀው ሁሉም የስም አይነት ባለቤት ሆኖ የአረፍተ ነገሩ ባለቤት መሆን ይችላል። እዚህ ላይም ፍቅር የሚለው ቃል የአረፍተ ነገሩ ባለቤት በመሆን ፍቅር ቁስሎችን ይፈውሳል ይላል። በዚህ አረፍተ ነገር ውስጥ ፍቅር የሚለው ወይም በአረፍተ ነገሩ የመጀመሪያው ቃል ረቂቅ ስም ነው። ረቂቅ ስም ሆኖ ምድቡ ከስሜቶች ይሆናል ማለት ነው። ቁጣ የሚያመለክተው What it refers to ጠንካራ አለመደሰት ሲያመለክት ጠንካራ የሆነ አለመደሰትን ሲያመለክት በአረፍተ ነገር ውስጥ ቁጣውን መቆጣጠር አልቻለም። ደስታ የረቂቅ ስም ሲሆን የሚያመለክተው የደስታን ስሜት ሲሆን በአረፍተ ነገር ውስጥ ሲቀመጥ ደግሞ ደስታ ከገንዘብ የበለጠ አስፈላጊ ነው። ሶስተኛው ረቂቅ ስሞች ከስሜቶች ሐዘን የሐዘን ስሜት ሲሆን በአረፍተ ነገር ውስጥ
አይኖቿን በሐዘን ተሞልተዋል። አራተኛ ረቂቅ ስም ከምንላቸው ለስሜቶች ፍርሃት ነው። እስቲ ይህንን ፍርሃት የመፍራት ስሜት ሲሆን በአረፍተ ነገር ውስጥ ፍርሃት እውነትን ከመናገር ከለከለው ይላል። አሁን በዚህ የአረፍተ ነገር ውስጥ አንደኛ የአረፍተ ነገሩ ባለቤት ወይም ሳብጀክት ፍርሃት ነው። ስለዚህ ፍርሃት ስም ነው ማለት ነው። ስም ሆኖ ግን የስም ምድቡ ከየትኛው የስም አይነት ነው? ከረቂቅ ስም። ከረቂቅ ስም ሆኖ ረቂቅ ስሞች ከየትኛው? ረቂቅ ስሞች ከስሜቶች ውስጥ ይመደባል ማለት ነው። ሁለተኛ ረቂቅ ስሞች ለጥራት ስናይ የባህሪያት ጥራት ማለት ነው። እስቲ ስናያቸው ታማኝነት የሚያመለክተው እውነትን መናገር። ምሳሌ በአረፍተ ነገር ውስጥ ታማኝነት ከሁሉ የተሻለ ፖሊሲ ነው። ደግነት ደግ ወይም አጋዥ መሆን። ደግነቷ የሁሉንም ሰው ልብ ነክቷል። አሁን ደግነቷ የሚለው የስም አይነት ሲሆን የጥራት ባህሪን የሚያመለክት ነው። እሱም የረቂቅ ስም ነው። ድፍረት የሚያመለክተው ጀግንነትን ሲሆን በአረፍተ ነገር ውስጥ ብቻውን ለመቆም ድፍረት ይጠይቃል። የማሰብ ችሎታ አሁን ይህም ቃሉ ሁለት ቢመስልም እንዳለ በአንድ የረቂቅ ስም ነው። የመማር ወይም የመረዳት ችሎታ ሲሆን ትርጉሙ የማሰብ ችሎታዋ ዳኞቹን አስደነቃቸው። ይህ የማሰብ ችሎታዋ የሚለው ሙሉ የረቂቅ ስም ሲሆን ባለቤቱ ነው ያገለግላል። ትዕግስት የሚያመለክተው በእርጋታ የመጠበቅ ችሎታን ነው። በእርጋታ የመጠበቅ ችሎታን ትዕግስት ነው። ከልጆች ጋር በሚገናኙበት ጊዜ ትዕግስት ያስፈልጋል ይላል። ትዕግስት ያስፈልጋል ይላል። ትዕግስታውን የአረፍተ ነገሩ የረቂቅ ስም ነው። የአረፍተ ነገሩ የረቂቅ ስም ሲሆን ምድቡም ከጥራት ባህሪያትን ከሚወክሉ ስሞች አንዱ ነው። ሶስተኛው የረቂቅ ወይም የነገር ስም መካከል ለሁኔታዎች ወይም ለግዛቶች ረቂቅ ስሞች እንዴት ናቸው ስንል ረቂቅ ስም ለምሳሌ ነጻነት፣ ነጻ መሆን የሚያመለክተው ነጻነት የሰው ልጆች መሰረታዊ መብት ነው በአረፍተ ነገር ውስጥ ማለት ነው። ነጻነት ስለዚህ የአረፍተ ነገሩ ባለቤት ሆነ ማለት ነው። ድህነት ስናይ ድህነት ድሆች የመሆን ሁኔታ ነው። ድህነት በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን ይጎዳል። ይህ በአረፍተ ነገሩ አረፍተ ነገር መስርቶ ሲያገለግል ነው። ልጅነት የህይወት የመጀመሪያው ደረጃ ነው። ስለ ልጅነቷ ብዙ ጊዜ ታስባለች ይላል። ይህ በአረፍተ ነገር ውስጥ ነው። ጤና የአካል ወይም የአእምሮ ሁኔታ ጤና ነው። በአረፍተ ነገር ውስጥ ጤና ሀብት ነው። ጤና ሀብት ነው። ስኬት አንዱ ረቂቅ ስም ወይም የወል ስም መካከል ስኬት ነው። ስኬት ትርጓሜው ግቦችን ለማሳካት ነው። በአረፍተ ነገር ስኬት የሚገኘው በትጋትና በንቃት ነው። አራተኛ የነገር ስሞች ወይም ረቂቅ ስሞች ለሀሳቦች ለጽንሰ ሀሳቦች ነው። ለምሳሌ ረቂቅ ስም ከምንላቸው መካከል ለሀሳቦች ፍትህ፣ እውነት፣ እውቀት፣ ሰላም፣ ጊዜ እነዚህ
ጽንሰ ሀሳቦች ለጽንሰ ሀሳቦች ፎር አይዲያስ ናቸው። እነዚህ ረቂቅ የሚያመለክተው ለምሳሌ ፍትህ የሚያመለክተው ፍትሃዊ አያያዝን ሲሆን ምሳሌ በአረፍተ ነገር ውስጥ በሁሉም ጉዳይ ላይ ፍትህ መከበር አለበት። ፍትህ የሚለው አሁን ረቂቅ ስም ሲሆን በአረፍተ ነገሩም በመሃል ገብቶ ይገኛል። እውነት ሁሌም መውጫዋን ታገኛለች። እውነት ሁሌም መውጫዋን ታገኛለች። እውነት ምድቧውን ከረቂቅ ወይም ለጽንሰ ሀሳቦች የተሰጠ የስም ምድብ ነው። እውቀት መረጃና ክህሎቶችን ትርጓሜ መረጃና ክህሎት በአንድ ላይ ሆነው እውቀት ሲሆኑ በአረፍተ ነገር ውስጥ ስናይ ደግሞ እውቀት የእድገት ቁልፍ እንደሆነ፣ ሰላም መረጋጋትና ስምምነትን የሚያመለክት ሲሆን ሰላም የህብረተሰብ መሰረት ነው። ጊዜ ቀጣይነት ያለው የክስተቶች ቅደም ተከተል ሲሆን ጊዜ ማንንም አይጠብቅም። አሁን የአረፍተ ነገሩ መጀመሪያ ሆነ ማለት ነው። ስለዚህ ይህ ረቂቅ ወይም የነገር ስም ለጽንሰ ሀሳቦች ሲሆን አሁን እንግዲህ ማጠቃለላችን በፊት ረቂቅ ወይም አብስትራክት ወይም የነገር ስም ማለት በአይን የማይታይ በእጅ የማይዳሰሱ ስሞች ሲሆኑ እንደ ማጠቃለያ ያህል ግን ረቂቅ ስሞች ሊታዩ ወይም ሊታይ ወይም ሊነካ እንደማይችል፣ ረቂቅ ስሞች ለሀሳቦች፣ ረቂቅ ስሞች ለስሜቶች፣ ረቂቅ ስሞች ለባህሪያት ወይም ለግዛት እያንዳንዱን በምሳሌ በአረፍተ ነገር ተመልክተናል። በመጨረሻ ግን ረቂቅ ስሞች ወይም አብስትራክት ናውን ወይም የነገር ስም ማለት ነው ከቅጽሎች ከግሶች ወይም ከኮመን ናውን ከወል ስሞች መፈጠር ወይም መወለድ ይችላሉ። እስቲ እንይ። ለምሳሌ ቃሉን አይነት የሚለው ስም አሁን ምድቡ አጀክቲቭ ነው። ረቂቅ ስም እዚህ ላይ ስንመሰረት ደግ ለሚለው ደግነት ይሆናል። ማወቅ ለሚለው ግስ ነው። ቃሉ ማወቅ መሰረታዊ ቃሉ ግስ ነው። ማወቅ የሚለው ወደ ረቂቅ ስም ስንቀይረው እውቀት ረቂቅ ስም ነው። ነፃ አሁን አጀክቲቭ ነው። ወደ ረቂቅ ስም ስንቀይረው ነፃነት። ስኬታማ አሁን ስኬታማ የሚለው መሰረተ ቃሉ ግስ ነው። የስም ክፍሉ የቃል ክፍሉ ግስ ነው። ወደ ረቂቅ ስም ስንቀይረው ስኬታማ ስኬት ይሆናል ማለት። ጎበዝ አሁን የቃል ክፍሉ መሰረተ ቃሉ አጀክቲቭ ወይም ቅጽል ነው። ረቂቅ ስም ስንቀይረው ጎበዝ የነበረው ወደ ጀግንነት ይቀየራል። ስለዚህ የነገር ስሞች ከአጀክቲቭ ወይም ከቅጽል ከግስ እና ከወል ስሞች እንደሚመሰረቱ ካየን፣ ሌላው የነገር ስሞች በብዙ የሚገኙት ከግስ ክፍል ነው። በብዛት ማለት ነው። በጣም በብዛት የሚገኙት በአማርኛ ቋንቋ ከግስ ክፍል ነው። ስለዚህም አንዳንድ ጊዜ ግሳዊያን ስሞች ወይም የግብር ስሞች ይባላሉ። ለምሳሌ መፈለግ፣ አፈላለግ፣ ፍለጋ፣ ፍላጎት እነዚህ ሁሉም የረቂቅ ስሞች ናቸው። የተገኙት ግን ከግስ ነው። መልበስ፣ አለባበስ፣ ልብስ፣ መልበሻ እነዚህም በተመሳሳይ። ከነዚህም ሌላ በቅጽል ላይ ነት የሚል ትርፍ ፊደልን ወይም መድረሻ ቅጥያን እየጨመሩ የመሆንን ስሜት የሚገልጹ የግብር ስሞች ይገኛሉ። ለምሳሌ ቅጽል በቅጽል ደረጃ ማለታችን ነው። ጨካይ፣ ክፉ፣ በደለኛ የሚለው ቅጽል ሲሆን የግብር ስም ሲገኘው ነትን የሚለውን ድህረ ቅጥያ በመጨመር እናገኛለን። ጨካኝ ለሚለው ጨካኝነት፣ ክፉ ለሚለው ክፉነት፣ በደለኛ ለሚለው በደለኛነት። ስለዚህ እነዚህ በግራ ሳይድ ያሉት የቅጽል ሲሆኑ በቀኝ ሳይድ ያሉት የግብር ስሞች ይሆናሉ ማለት ነው። በዛሬው ዕለት ስለ ረቂቅ ስሞች ወይም አብስትራክት ናውን የነገር ስሞች በሚለው የጀመርነውን የትምህርታችን እርስ በዚሁ እናጠቃለን።
በቀጣይ በሌላ ከዚህ ርዕስ ላይ ሳንወጣ በሌላ ቪዲዮ እስከምንገናኝ በሰላም ይቆዩ። ሰብስክራይብ ካላደረጉ ሰብስክራይብ ያድርጉ። እናመሰግናለን።